ኮሜዲያን ያሲኖ የኢትዮጵያን ሕዝብ በስራው ማስደመም ቀጥሎበታል። ጥቁሯ ሞናሊዛ የሰሞነኛ የክራሽነት ቦታዋን ተረክባለች። ሴዶና ጆኒ ጁጁትሱ ከሪንጉ ቀድመው ተፋየቱ። ወቸው ጉዶች የዱባይ ጉብኝታቸውን ጨርሶ ሊመለሱ ስለሆነ ደብሯቸዋል። ሰላም ውድ የሀገሬ ልጆች እንኳን ወደ ምልከታ ቲዩብ በሰላም መጡ። ይህ አዲሱ ቻናላችን ስለሆነ እባክዎትን ሰብስክራይብ በማድረግ ያበረታቱኝ። በምልከታችን ወቅታዊና አነጋጋሪ የሰሞነኛ ቪዲዮዎችን ይዘን መተን ትዝብታችንንና አድናቆታችንን የምንሰጥበት ምልከታ ቲዩብ ቻናላችን ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ኮሜዲያን ያሲኖ በዚህ ሳምንት የለቀቀው ሰኔ 30 የተሰኘው አስገራሚ የጥበብ ስራው የማህበራዊ ሚዲያ መነጋገሪያ ሆኗል። ያሲኖ ከዚህ በፊትም እየሞከርኩ ነው፣ እማማ ናፋይ ነው፣ እንዲሁም ሌሎች ምርጥና አስገራሚ ስራዎችን እያደረሰን በሰፊው ህዝብ ልብ ውስጥ ከተጎዘጎዘ ሰነባብቷል። በዚህ ሳምንትም ሰኔ 30 ብሎ በግጥም መልክ የሚገርም ቪዲዮ ለቋል። በብዙ ሰዎችም ዘንድ ተወዳጅነትን አግኝቷል። ከዚህ በፊት ቪዲዮ የሚቀርጽበት ደህና ስልክ እንኳን እንደሌለውና ለእናቱ እንኳን መሆን እንዳልቻለ በሰይፉ ኢቢኤስ ላይ ቀርቦ በሐዘን የተናገረው ያሲኖ አሁን ላይ ግን የተሻለ ደረጃ ላይ እንዳለና ጭራሽ ሌሎችንም በመርዳት ችግርን በሰፊው እየተበቀለው ይገኛል። ዛሬ እኮ ሰኔ 30 ነው። መምህር ማነው አስታወስከኝ? አራተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው ያጂቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደር ይቅደም በወሊድ ምክንያት አረፈች በቀደም። ያሰለፍከው በዓለም ፈተና አብዛኛው ወደቀ፣ በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ። አምባገነንነት ይዞት የነበረውን የመርከኝ ካቦነት ከዛሬ ጀምሮ ጀግናው ማንዴላ ተቆጣጥሮታል። የሰሞነኛ ክራሻችንን በማህበራዊ ሚዲያው እንዲሁ መነጋገሪያ ሆና ቆይታለች። ችግርና መጎሳቆል ቦታውን ያላደበዘዘው ይህች ልጅ በድንገት በተቀረጸ አንድ ቪዲዮ የውበቷ ነገር መነጋገሪያ ሆኗል። ስንቱ በከተማ ታዋቂ ለመሆንና ውበቱን ለማሳየት ስል ስንቱ ጉድ በሚያደርግበት በዚህኛው ዘመን ይህች ልጅ ግን በድንገት በተቀረጸ አንድ ቪዲዮ ሁለቱንም ነገር በቀላሉ አሳክታለች። በዚህም በብዙ የፋሽን ዘርፍ የተሰማሩ ግለሰቦች አይናቸውን ጥለውባታል። እናም እላችኋለሁ ላም አለኝ በሰማይ የሚለው ተረት ድንገት ተቀየረ በባህርች ህይወት ዲታ ሊሆኑ ነው የባህርች አባት እየተባለላትም ይገኛል። በጉጉት እየተጠበቀ ያለው ሁለተኛው ዙር የኤምኤምኤ ፋይት በሴዶ ማልሻራርትና በጆኒ ጁጁትሱ መሃል እንደሚካሄድ ይጠበቃል። ታዲያ ከፋይቱ ቀድሞ በተገናኙበት ፕሮግራም ላይ ድንገት የፋይታቸውን ሃይላይት አሳይተውናል። ሴዶ ኢንተርቪው ላይ ባለበት ቅጽበት ጆኒ ከኋላው በድንገት ሊቆልፉ ሞክሮ ነበር የተጋጩት። ሴዶም ፈጥኖ ራሱን በማላቀቅ እዛው ተያይዘው ለገላጋይም እስኪቸግር ድረስ ታግለዋል። የፋይቱንም ድባብ ቀስቅሰው ውድድሩን ካሁኑ እንድንናፍቅ አድርገውናል። በመጀመሪያው ዙር በእንቁላል ያስገረመን ጆኒ በአሁኑ ደግሞ ምን ይዞ ይመጣል የሚለው እጅግ አጓጊ ሆኗል። በቃ በጉልበት በለኛ አንቺ በቀሩ እንዴ ደገም ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ። በዱባይ ቫኬሽን ትፍታ ያሉ የሚገኙ ቶጮ ጉዶችም በቅርቡ ያደረጉትን የዱባይ ጉብኝት ባጭሩ አጠናቀውታል። በዱባይ ቆይታቸውም የውጮ ጉድን አንድ ኢፒሶድ መቅረጻቸው አይዘነጋም። የበረከትና የዮኒ ሻንጣም ከማሂ ሻንጣ በልጧል። ወንዶች ከሴቶች በላይ ሾፒንግ ጀምረዋል ብለው ስማችንን እስከ ማስጠፋት ደረጃም ደርሰዋል። ሲመለሱም ለወንዶች ጉዳይ ማህበር መግለጫ እንዲሰጡ ታዘዋል። የመዝናኛ ጊዜያቸውን አጠናቀው ሊመለሱ በመሆናቸውም እንደዳበራቸውና ስለይሽ በንባ ነው እያሉ ለእናት ሀገር ዱባይ ያዜሙም ይገኛሉ። ልንመለስ ነው ወደ ኖርማል ላይፍ። አይ ባይን በለው ይሄንን ዋናችንን በጣም ጸዴ ጊዜ ነው ያሳለፍነው ጋይስ። እግዚአብሔር እኔ ዋና አረሱ ትልቅ ቦታ አለው በልብ እየተዟዟርን ቻው እንበለው እንዴ። ባይ ሃውስ ቡርጅዬን ቻው በሉት። ይኸው እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ አነጋጋሪና አስገራሚ ቪዲዮዎች እስከምንገናኝ መልካም ቆይታ እያልኩኝ በቀጣይ ቪዲዮ እንዲደርሱ ሰብስክራይብ ማድረጉትን አይርሱ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ። ፒስ አውት